ኤንጅል ኦፍ ዴዝ ቻሌንጅ። ነገሩ የተፈጠረው እንደ ፈረንጆች አቆጣጠር ጁን 3 2022 ላይ ነው። ቦታው ኢንዶኔዥያ ታንጋራንድ ከተማ ሲሆን አንድ የ18 ዓመት ታዳጊ እየመጣ ባለው ከባድ የጭነት መኪና ፊት ለፊት ወድቆ በደረሰበት አደጋ ሕይወቱ አለፈ። ነገር ግን ይህ ክስተት እንደ ማንኛውም የመኪና አደጋ አልነበረም። የዚህን ልጅ ታሪክ ለየትና አስፈሪ የሚያደርገው በኢንዶኔዥያ መንገዶች ላይ በየቀኑ ከሚከሰቱት አደጋዎች አንዱ አለመሆኑ ነው። ይህ አደጋ አልነበረም፣ ሆን ተብሎ የተደረገ እንጂ። ይህ አሳዛኝ ክስተት በወቅቱ ሀገሪቱን እያጥለቀለቀ የነበረውና እጅግ በጣም አደገኛ የሆነው የኢንተርኔት ትሬንድ ውጤት ነው። ይህ ነገር የተጀመረው በ2021 አካባቢ ቢሆንም በ2022 አጋማሽ ላይ ግን ተቀባይነቱ በከፍተኛ ሁኔታ ጨምሮ ነበር። ይህ የቲክቶክ ትሬንድ ወይም ተግዳሮት በእንግሊዝኛ ኤንጅል ኦፍ ዴዝ በመባል ይታወቃል። በዚህ ጨዋታ ላይ የሚሳተፉት አብዛኞቹ ዕድሜያቸው በአስራዎቹ ክልል ውስጥ የሚገኙ ቲክቶከሮች ናቸው። የጨዋታው ሕግ በጣም አደገኛ ነው። በፍጥነት ወደሚመጣ የጭነት መኪና ፊት ለፊት መዝለልና ሹፌሩ ፍሬን ይዞ መኪናው እነሱ ሳይገጫቸው እንዲቆም ማድረግ ነው። ዓላማው ይህንን እብደት በቪዲዮ ቀርጾ ቲክቶክ ላይ በመጫን ዝናን ማትረፍ ነበር። ነገር ግን የዚህን አደገኛ ተግዳሮት ክብደት ብዙዎቹ ታዳጊዎች አልተረዱትም ነበር። አብዛኞቹ ወደ መንገድ የሚዘሉት መኪናው በጣም ከተጠጋ በኋላ ነው። በዚህ ጊዜ ደግሞ የጭነት መኪናው ሹፌር አይቷቸው እንኳን ፍሬን ለመያዝ ምንም አይነት ጊዜ አይኖረውም። ይህ ተግዳሮት ለታዳጊዎቹ ብቻ ሳይሆን ለአሽከርካሪዎችም ትልቅ አደጋ ነበር። ለምሳሌ ያህል አንዱን ታሪክ ብንመለከት የ14 ዓመት ታዳጊ በዚህ ተግዳሮት ሲሳተፍ የተገጨ ሲሆን የጭነት መኪናው ሾፌር ልጁን ገጭቶት ከቦታው ሸሽቶ ጠፍቷል። ምናልባት ሾፌሩ ወንጀለኛ ሆኖ እስር ቤት እገባለሁ ብሎ ፈርቶ ሊሆን ይችላል። ሾፌሩ ቆሞ ለፖሊስ ቢተባበር ኖሮ የታዳጊው ጓደኞች ለቲክቶክ የቀረጹት ቪዲዮ የሾፌሩ ጥፋት እንዳልሆነ ያረጋግጥለት ነበር። በመሸሹ ግን ራሱን ወንጀለኛ ያደረገ። ይህ እብደት በኢንዶኔዥያ ብቻ ሳይሆን በዓለም ዙሪያ ተስፋፍቶ ብዙዎችን ለሞትና ለከባድ ጉዳት ዳርጓል። እንደ ዕድል ሆኖ ቲክቶክ ከዚህ ተግዳሮት ጋር የተያያዙ ቪዲዮዎችን ማጥፋት ሲጀምር ታዳጊዎቹም ዝና እንደማያገኙ ሲያውቁ ቀስ በቀስ ነገሩ እየጠፋ መጣ። ሃፒ ስላፒንግ። ወደ ኋላ ተመልሰን ጃንዋሪ 21 2005 እንደ አውሮፓውያን አቆጣጠር በእንግሊዝ ሀገር የወጣ አንድ መጽሔት በሀገሪቱ በፍጥነት የተስፋፋ ስለመጣ አንድ መጥፎ ልማድ ጽፎ ነበር። ነገሩ ሃፒ ስላፒንግ ወይም የደስታ ጥፊ ይሰኛል። ስሙ ሃፒ ወይም ደስታ ይበል እንጂ ድርጊቱ ግን ከደስታ ጋር ምንም ግንኙነት አልነበረውም። በመሰረቱ ድርጊቱ ወጣቶች ወይም ታዳጊዎች መንገድ ላይ ወይንም ባቡር ውስጥ ወደሚያገኙት በዘፈቀደ የተመረጠ ሰው ይጠጉና በድንገት በጥፊ ይመቱታል። ይህ ሲሆን የሰውየውን ድንጋጤና ሁኔታ በሞባይል ካሜራ ቀርጸው ለሌሎች ያጋራሉ። በወቅቱ ሞባይል ስልኮች ላይ ካሜራ መግጠም የተለመደ እየሆነ ስለመጣ እነዚህ አጥቂዎች ወንጀላቸውን እየቀረጹ እንደ አዝናኝ ቪዲዮ ለጓደኛቸው ይልኩ ነበር። ዶክተር ግራሃም ባርንፊልድ የተባሉ የሚዲያ ባለሙያ እንደገለጹት ልጆች እነዚህን ቪዲዮዎች ሲያዩ እኔም እንዲህ አይነት ነገር ሰርቼ ታዋቂ መሆን እችላለሁ ብለው ያስባሉ። በዚህም ምክንያት ንጹሃን ሰዎች ለዚህ ለኢንተርኔት ዝና ሲባል መስዋዕት ይሆናሉ። ነገር ግን ጊዜው እያለፈ ሲሄድ ነገሩ ከመዝናኛ አልፎ ወደ ከባድ ወንጀል ተቀየረ። ቪዲዮዎቹ ጎልተው እንዲታዩ ለማድረግ ሲባል ጥፊው ቀርቶ ከባድ ድብደባና ጉዳት ማድረስ ተጀመረ። ከዚህ ጋር ተያይዞ ከተፈጠሩት አስከፊ ክስተቶች አንዱ ኦገስት 31 2009 በደቡብ ለንደን የተፈጠረ ነው። ኤክራም ሃክ የተባሉ የ67 ዓመት አዛውንት ከመስጊድ ጸሎት አድርሰው ሲወጡ ሐምዛ እና ሊዮን የተባሉ ሁለት ወጣቶች ለቪዲዮ ብለው አጠገባቸው ሄዱ። ዓላማቸው ሃፒ ስላፒንግ ቪዲዮ ለመስራት ነበር። ነገር ግን አዛውንቱን በጭካኔ መቷቸው። አዛውንቱ በደረሰባቸው ጉዳት ምክንያት ሆስፒታል ገብተው ከሳምንት በኋላ
ሕይወታቸው አለፈ። ፖሊስ በአካባቢው ካሉ የደህንነት ካሜራዎች ወይም ሲሲቲቪ መረጃ በማሰባሰብ ሁለቱንም ወጣቶች በቁጥጥር ስር አዋላቸው። ስከል ብሬከር ቻሌንጅ ፌብሩዋሪ 14 2020 ላይ የ12 ዓመቱ ፓርከር ስሚዝ ከሁለት ጓደኞቹ ጋር ሆኖ አንድ ጨዋታ ሊጫወቱ ተስማሙ። ጓደኞቹ የመዝለል ውድድር እናድርግና በቪዲዮ እንቅረጸው ብለው ጋበዙት። ፓርከር ምንም መጥፎ ነገር ስላልጠረጠረ ተስማማ። ነገር ግን ዘሎ መሬት ላይ በሰላም ከማረፍ ይልቅ ወደ ኋላ ተፈጠፈጠ። በዚህም ምክንያት ቀኝ እጁ ተሰበረ። ጓደኞቹ ሊሞክሩት የነበረው ስከል ብሬከር ቻሌንጅ ወይም የራስ ቅል ሰባሪ ተግዳሮት የሚባል አደገኛ ጨዋታ ነበር። የጨዋታው ሕግ እንዲህ ነው። 3 ሰዎች ጎን ለጎን ይቆማሉ። መሃል ላይ ያለው ሰው ምንም ነገር እንደማያውቅ ሆኖ ወደ ላይ እንዲዘል ይደረጋል። ልክ ወደ ላይ ሲዘል በግራና በቀኝ ያሉ ሰዎች የልጁን እግሮች ይጠልፉታል። በዚህን ጊዜ መሃል ላይ የነበረው ሰው ሚዛኑን ስቶ በጀርባው ይወድቃል። አወዳደቁ አደገኛ የሚሆነው መሬት ላይ የሚያርፉት በጭንቅላታቸው ስለሆነ ነው። ስሙም የራስ ቅል ሰባሪ የተባለው ለዚህ ነው። ይህ ነገር የተጀመረው ስፔን ሀገር ውስጥ ባሉ 2 ተማሪዎች አማካኝነት ነበር። ቪዲዮ ቲክቶክ ላይ ከወጣ በኋላ በዓለም ዙሪያ ያሉ ተማሪዎች መሞከር ጀመሩ። ውጤቱ ግን አስከፊ ነበር። እንደ ፓርከር እጃቸውን የተሰበሩ ዕድለኞች ናቸው። ምክንያቱም ብዙዎች ራሳቸውን ስተው ወድቀዋል። አንዳንዶቹ የጭንቅላት ቅላቸው ተሰንጥቋል። ፊታቸው ላይ ከፍተኛ ጉዳት ደርሷል። እስከ መሰፋትም ደርሰዋል። ከ2 ዓመት በኋላ በኖቬምበር 2022 2 ሴት ተማሪዎች ይህንን ጨዋታ በጓደኛቸው ላይ ሞክረው ጉዳት በማድረሳቸው ክስ ተመስርቶባቸዋል። አንድ ነገር ኢንተርኔት ላይ ከወጣ በኋላ ማስቆም ምን ያክል ከባድ እንደሆነ ይህ ያሳያል። ኪያ ቻሌንጅ ከ2020 መጨረሻ እስከ 2021 ድረስ በሚልዎኪ አሜሪካ ውስጥ ፖሊስ አንድ እንግዳ ነገር አስተዋለ። የመኪና ስርቆት ወንጀል በከፍተኛ ሁኔታ ጨመረ። የሚገርመው ነገር የሚሰረቁት መኪናዎች በሙሉ ማለት ይቻላል ኪያ እና ሃዩንዳይ የተባሉ የመኪና አይነቶች ነበሩ። የስርቆቱ መጠን ከበፊቱ በእጥፍና በ3 እጥፍ ጨመረ። ምክንያቱ ምን እንደሆነ ሲጣራ የተገኘው ነገር አስደንጋጭ ነበር። ዘኪያ ቻሌንጅ የተባለ አዲስ የቲክቶክ ቪዲዮ ነበር ለዚህ ሁሉ ተጠያቂው። ነገሩ የጀመረው ጁላይ 2022 ላይ ኪያ ቦይስ የሚል መሪ ቃል ያለው ቪዲዮ ከተለቀቀ በኋላ ነው። ቪዲዮ የሚያሳየው ከ2011 እስከ 2021 የተመረቱ የኪያ እና ሃዩንዳይ መኪኖችን ያለ ቁልፍ እንዴት በቀላሉ መስረቅ እንደሚቻል ነበር። ሌቦቹ የሚያስፈልጋቸው ነገር ቢኖር አንድ ጠመዝማዛ ስክሪው ድራይቨር እና የሞባይል ቻርጀር ገመድ ዩኤስቢ ኬብል ብቻ ነበር። የመኪናውን ቁልፍ ማስገቢያ ካለቀቁ በኋላ የዩኤስቢ ገመዱን እዛው ሰክተው በማዞር መኪናውን ያስነሱታል። ይህ በመኪናዎቹ የአምራችነት ስህተት ላይ የተገኘ ክስተት ነበር። ችግሩ ግን መኪና መስረቁ ብቻ አልነበረም። እነዚህ ኪያ ቦይስ የሚባሉ ወጣቶች መኪናውን የሚሰርቁት ለመሸጥ ወይም ለጥቅም አልነበረም። ዓላማቸው የተሰረቀውን መኪና ይዞ ከተማ ውስጥ በከፍተኛ ፍጥነት እየነዱ ቪዲዮ መቅረጽና ቲክቶክ ላይ መጫን ነበር። በአንድ ወቅት ፖሊስ ያባራቸው የተሰረቀችው መኪና ይዘው ኮንክሪት ላይ ተጋጭተው ሸሽተዋል። ከሁሉም የከፋው ግን ኦክቶበር 2022 በኒውዮርክ የተፈጠረው ነው። 4 ወጣቶች የተሰረቀች ኪያ መኪና ይዘው በከፍተኛ ፍጥነት ሲበሩ ተጋጭተው 4ቱም ሕይወታቸው አለፈ። በአጠቃላይ በዚህ የቲክቶክ ጨዋታ ምክንያት ብቻ 8 ሰዎች ሕይወታቸውን አጥተዋል። በመጨረሻም የኪያ እና ሃዩንዳይ ኩባንያዎች ለዚህ የደህንነት ክፍተት $200 ሚሊዮን ካሳ ለመክፈል ተስማሙ። ካር ሰርፊንግ። ይህኛው ካር ሰርፊንግ ወይም መኪና ላይ መንሳፈፍ የሚባለው ነገር ከድሮም ከ1990ዎቹ ጀምሮ የነበረ ቢሆንም ሶሻል ሚዲያ ሲመጣ ግን መልኩን ቀይሮ ተባባሰ። ይህ ድርጊት መኪና በከፍተኛ ፍጥነት እየሄደ እያለ መስኮት ውስጥ ወጥቶ ጣሪያው ላይ ወይም መስኮቱ ላይ በመንጠላጠል
ልክ እንደ ባህር ላይ መርከብ ሰርፊንግ መስራትን ይጠይቃል። በድሮ ጊዜ መኪናዎች ለመንጠላጠል የሚመች ብረት ነበራቸው። አሁን ያሉት ዘመናዊ መኪናዎች ግን ለፍጥነት ተብለው የተሰሩ ስለሆነ ለመያዝ አይመቹም። ይህም አደጋውን እጥፍ ያደርገዋል። አንድ ትንሽ ስህተት ወይም ሾፌሩ ድንገት ፍሬን ቢይዝ መኪናው ላይ የተንጠለጠለው ሰው ተወርውሮ አስፋልት ላይ ይፈተፈጣል። እንደ አውሮፓውያን አቆጣጠር በ2008 በወጣ ጥናት ብቻ ከ1990 እስከ 2008 ባለው ጊዜ ውስጥ 58 ሰዎች በዚህ ምክንያት እንደሞቱ ተረጋግጦ ነበር። አሁን በቲክቶክ ዘመን ግን ቁጥሩ ጨምሯል። በቅርቡ ሜይ 2023 ብቻ እንኳ አንድ የ16 ዓመት ልጅ በመኪና ጣሪያ ላይ ወጥቶ ሲሄድ መኪናው ከቁጥጥር ውጪ ሆኖ ተገልብጦ የልጁ ሕይወት አለፈ። ይሄ ልጅ ወንበር ላይ ተቀምጦ ቢኖር ኖሮ የመትረፍ ዕድሉ ሰፊ ነበር። ይህ ትሬንድ አሁንም ድረስ በብዙ ቦታዎች እየተሞከረ ያለና ሕይወትን የሚቀጥፍ አደገኛ ድርጊት ነው።